ይሄ በዚህ ዘመን ያለው ትውልድ ሁሉ ሲሆን ሊገባል ማለት ነው። ወይ ደግሞ ለማንኛውም መገልገያ ሊሆን ይችላል የሚፈጥረው። እኛ ደግሞ ዘመኑ ያመጣቸውን ማንኛውም ስልጣኔዎች ለቤተ ክርስቲያን እንዲጠቅም ለአገልግሎት ለወንጌል ይሄ የ40 ቀን እድል ነው የምኖረው የሚል ሰው አለ። እኔ አስቀድሞ እድሌ ሁለንተናዊ ሕይወቴ በእግዚአብሔር ተወስኗል። እግዚአብሔር ሁሉን የሚያውቅ ስለሆነ አስቀድሞ የወሰነልኝ ነው የምኖረው የሚሉ ሰዎች አሉ። የተወደዳችሁ የኪነ ቅዱሳን ሚዲያ ተከታታዮች ሁላችሁም በልዑል እግዚአብሔር ስም እንደምንሰነበታችሁ እንደምናችሁ፣ እስከዚህ ሰዓት እስከዚህ ዕለት ያደረሰን እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ እንደ እግዚአብሔር መልካም ፈቃድ ከሚዲያው ተከታታዮች መካከል የሚነሱትን ጥያቄዎች የምንችለውን ያህል ሰዓት የፈቀደልንና እግዚአብሔር የረዳን ያህል ጥያቄዎች የምንመልስበት ጊዜ ነው። ከዚህ ቀጥሎ ወደ ጥያቄ ነው የምንሄደው ማለት ነው። አንደኛው ጥያቄ ምንድነው? ወቅቶችንና ዕለታትን ክፉና ደግ ብለን መክፈል እንችላለን ወይ? መጀመሪያ እንዲህ መልሱ እንዲህ ማለት አይቻልም። ክፉና ደግ የሚባል ቀን፣ ዕለት፣ ወር፣ ዓመት፣ ሳምንት፣ ሰዓት የለም። ምክንያቱም ዕለትንም የፈጠረው እግዚአብሔር ነው። ኦሪት ዘፍጥረት ላይ ምዕራፍ 1 ተጽፎ እንደምናገኘው ምን አለው ይላል? ወሰመዮ ለብርሃን መዓልተ ወለጽልመት ሌሊተ። ብርሃኑን መዓልት ብለው ጠራው፣ ሌሊቱን ደግሞ ጨለማውን ደግሞ ሌሊት ብሎ ጠራው። ከዛ ጠዋትም ሆነ ማታም ሆነ ከዛ አንድ ቀን ሆነ ይላል። ስለዚህ ማታውንም የፈጠረው እግዚአብሔር ነው፣ ቀኑንም የፈጠረው እግዚአብሔር ነው። ከአንድ ቀን ውስጥ እንግዲህ እነዚህ ደግሞ በስንት ዕለታት እንዲመላለሱ አድርጓቸዋል? በ7 ዕለታት እንዲመላለሱ አድርጓቸዋል። መጀመሪያ ዓለም የተፈጠረው እሁድ ነው። ከዛ እሁድ ቀጥሎ ሰኞ ማለት ነው። ከዛ ማክሰኞ፣ ረቡዕ፣ ሐሙስ፣ አርብ ፍጥረታት ተፈጥረውባቸዋል። በእነዚህ ቀናት የተፈጠሩ ፍጥረታት በሙሉ ወርኤ እግዚአብሔር ከመሰናይ ከመጥቀ ሰናይ እግዚአብሔር መልካም እንደሆነ አየ ይላል። የተፈጠሩት ፍጥረታት መልካም ናቸው ይላል። ስለዚህ ቀኑን የፈጠረው እግዚአብሔር ነው። በዕለታቱ የተፈጠሩት ፍጥረታትም ደግሞ መልካም እንደሆኑ እግዚአብሔር ራሱ መሰከረ፣ ክፉ ናቸው እንዳንል ማለት ነው። ምናልባት ሂደቱ እኛ አካሄዱን ያልቻልንበት ካልሆነ በስተቀር እግዚአብሔር ያችን ዕለት መልካም እንደሆነች አይቷታል። በዕለቲቱ የተፈጠሩ ፍጥረታትም መልካም እንደሆኑ አይቷቸዋል። በዚህ ምድር የሚመላለሱት ደግሞ ያን ጊዜ የተፈጠሩ ፍጥረታት ናቸው። ስለዚህ እግዚአብሔር ደግሞ መልካም የሆነው ነገር ነው የፈጠረውና ስለዚህ ዕለተ እሁድ ስትፈጠር መልካም ነበረች ይላል። በዕለተ እሁድ የተፈጠሩ ፍጥረታትን መልካም እንደሆኑ አየ ይላል። ማክሰኞ፣ ሰኞ፣ ረቡዕ፣ ሐሙስ የተፈጠሩ ፍጥረታት ሁሉ መልካም እንደሆኑ አየ ይላል። ስለዚህ 7ቱ ዕለታት ሁሉ መልካም ነገር የተፈጠረባቸው ናቸው። በተለይ ቅዳሜ ደግሞ ዕረፍት ወመሳቢት ዕለት አይረፈ እግዚእነ እምኩሉ ዘአኀዘ ይግበር። ጌታችን ልዑል እግዚአብሔር ከፍጥረቱ ፍጥረትን ፈጥሮ ያረፈበት ለእኛ ዕረፍትን የሰጠበት ቀን ስለሆነ መልካም ቀን ናቸው ሁሉም እና ይሄ እግዚአብሔር የፈጠራቸው ፍጥረታት አንዱ ክፉ ነው አንድ ደግ ነው ካል እግዚአብሔር ምን እያልን ነው? ክፉና ደግን የፈጠረ አምላክ ወይም የክፉ ወዳጅ እያልነው ነው። ሰኞን ደግ ናት ብለን ማክሰኞ ደግሞ ክፉ ናት ማለት አንችልም። ወይም ዓርብ ክፉ ናት ብለን ቅዳሜን የተባረከች ቀን ናት ማለት አንችልም። ሁሉም የተባረኩ ዕለታት ነን። እኛ ምንድነው ችግሩ? እዚህ ጋር ምንድነው ችግሩ? ዓመታትም ሆነ ወቅታትም ሆነ ሁሉም የተባረኩ ናቸው። ነገር ግን በእኛ በሰዎች ዘንድ በተሰጠን ፈቃድና በተሰጠን አእምሮ መልካም ስራ ከሰራንባቸው መልካም ነገር እናገኝባቸዋለን። ክፉ ስራ ከሰራንባቸው ደግሞ ክፉ ነገር እናገኝባቸዋለን። ለምሳሌ ማክሰኞ ፈተና የሚመጣበት ሰው ሊኖር ይችላል። ያዕቆብ ደግሞ ማክሰኞ ራእይ አይቷል። በስደቱ ጊዜ ራእይ አይቷል። ለምን? ውጤቱ ምንድን ነው? ሰው በሃይማኖት በምግባር በንስሐ በጾም በጸሎት በተጋድሎ ወይም ደግሞ ማንኛውም ሰው እንደ እግዚአብሔር ፈቃድ ከኖረ በዛች ዕለት መልካም ስራ ይሰራል። ይጾምባታል፣ ይጸልይባታል፣ ንስሐ ይገባባታል፣ ይቆርብባታል። ከዛ ምን ይሆናል? መልካም ስራ ይሰራባታል ማለት ነው። አንዳንዱ ሰው ደግሞ በአንዷ ዕለት ምን ይሆንባታል? ሰው የሚገድላለ፣ የሚሰርቃለ፣ የሚቀማለ፣ የሚዋሻለ። በዛ ኃጢአት ሆነበት። ራሱ በሰራው ስራ መልካም ስራ ልንሰራባቸው በተሰጡን ቀናቶች ውስጥ እኛ መልካም ስራ ከሰራንባቸው መልካም ዋጋ እናገኛለን። ክፉ ስራ ከሰራንባቸው ደግሞ ምን እንሆናለን? ክፉ ነገር ያጋጥመናል ወይም ደግሞ የኃጢአታችን ዋጋ እናገኛለን እንጂ
ቀናቱ የተቀደሱ ናቸው ማለት ነው። ምክንያቱም ቀን የሚባለው እግዚአብሔር ሌሊትን ፈጥሯል፣ መዓልትን ፈጥሯል። ሌሊቱን የፈጠረልን ለእረፍታችን ነው። ለእንስሳት ለአራዊት ደግሞ በሌሊት ለሚንቀሳቀሱ አራዊት ደግሞ ቀን አርፈው ዋሻ ተከተው ከሰው ተደብቀው ኑረው ልክ ሰው ሲተኛ ደግሞ ሌሊት ወጥተው ምግባቸው እንዲፈልጉ አድርጓል። እኛ ደግሞ ቀን ስንሰራ ውለን ማታ እንድናርፍ አድርጎናል። እንግዲህ በተቃራኒ ደግሞ ሌሊት የሚሰራ ሰው ደግሞ ቀን ይተኛል። ዝሮ ግን ቀኑን ለስራችን ሌሊቱን ለእረፍታችን ነው የፈጠረው። እግዚአብሔር እንዲህ አድርጎ ነው የሰራልን። ይህን ያደረገልን ደግሞ ለእኛ ዝሎን 24 ሰዓት ሙሉ ቀን ቢሆን ምን ይሆናል? የሰው ልጅ በጭንቀት ያብዳል። ስለዚህ ሌሊትን ለእረፍታችን ነው የሰራልን ማለት ነው። ለእረፍታችን ልናርፍበት ነው የሰራልን እንጂ ዕለታቱ እንደዚህ ናቸው። ሳምንታቱም ቢሆን 7 ዕለታት ሲሞላ አንድ ሳምንት ሆነ ይባላል። 7 ዕለታት ሲደጋገሙ ደግሞ 30 ቀን ሲሞላ አንድ ወር ሆነ ይባላል። ወሩ ደግሞ 12 ወር ሲሆን ዓመት ይባላል። ከዚህ የሚወጣ ነገር የለም። ስለዚህ የሁሉ መልካም ነው ማለት ነው። ለምሳሌ እግዚአብሔር አዳምን ብርሃን አለብሶ ብርሃን አጎናጽፎ በልጅነት አክብሮ ገነት አስቀምጦታል። ከሰማይ በታች ከምድር በላይ ያለውን ፍጥረት በሙሉ ግዛ አሰልጥኛለሁ ብሎ አክብሮ አስቀምጦታል። በገነት ውስጥ እንግዲህ በዛ በተቀደሰ ሕይወት እያለ ኃጢአት ሰራ። ከዛ ምን ሆነ? መከራ መጣበት። በዛች በተቀደሰች ለአርብ ቀን ነው እንግዲህ አዳም የሳተው። አርብ ቀን ነው አዳም የሳተው። በዛች አርብ ቀን አዳም ሳተ፣ ከገነት ወጣ፣ እርቃኑን ቀረ። ስለዚህ አርብ ክፉ ስለሆነች ነው ልንን አልችልም። ምንድነው የሆነው? አዳም የእግዚአብሔር ትእዛዝ ካለማክበሩ የተነሳ ምን ሆነ? ወደቀ። ዛሬም ደግሞ አሁን ባለንበት ቀን አርብ ቀን ኃጢአት የሚሰራ ሰው ሊኖር ይችላል። አርብ ቀን ደግሞ ንስሐ የሚገባ ሰው ሊኖር ይችላል። ምንድነው ልዩነቱ? የኛ መመለስ የኛ ለእግዚአብሔር መታዘዝና አለመታዘዝ ነው እንጂ ክፉና በደግ የሚያደርገው እንደ ዘመንም ብናየው እንደ ዘመንም መልካም ስራ የሰራንበት እንደ ሀገር መልካም ስራ የሰራንበት ዘመን ካለ ጥሩ ለውጥ እናገኛለን። ክፉ ስራ የሰራንበት ዘመን ካለ ደግሞ የክፋታችን ውጤት እናገኛለን። እና እንደ ቤተ ክርስቲያን ታሪክም ከታየ እንደ ሀገር ታሪክም ከታየ እንደ አጠቃላይ እንደ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክም ብናይ መልካም ስራ የተሰራበት ዘመን አለ። ደግሞ በዛ ዘመን የነበሩ ክርስቲያኖች ካለመስራታቸው የተነሳ መከራ በቤተ ክርስቲያን የበዛበት ዘመንም አለ። አሁንም ቢሆን እኛ ለቤተ ክርስቲያን መልካም ስራ ከሰራን፣ እኛ ለሀገራችን መልካም ስራ ከሰራን የመልካም ስራችን ውጤት የሆነም መልካም ፍሬ እናጭዳለን። እንዲሁ ደግሞ ካልሰራን ምንም ካልሰራን ደግሞ ክፉ ነገር ይመጣል። ስለዚህ እኛ ስላልሰራን ክፉ ነገር ወይም ደግሞ የስንፍናችን ውጤት ልናገኝ እንችላለን እንጂ እግዚአብሔር ዓመታቱን ክፉ ወይም ደግ አድርጎ የፈጠረው ነገር የለም። ብዙ ጊዜ ደግሞ ይሄ 8ኛው ሺህ የአሁን ዘመን ትንቢቱ ተነግሮበት ነበር ይባላል። ይህም ቢሆን እግዚአብሔር ሰነፎች እንደሆንን ለእግዚአብሔር የማንታዘዝ መሆናችንን አስቀድሞ ተናገረ እንጂ ለእግዚአብሔር እንታዘዝ ብንል፣ ንስሐ እንግባ ብንል፣ እንቁረብ ብንል፣ መልካም እንጹም፣ እንጸልይ፣ እንስገድ ብንል፣ ወደ እግዚአብሔር እንመለስ ብንል ዘመኑ በራሱ በእኛ ላይ አንዳችም የሚያመጣው ተጽዕኖ የለም። ስለዚህ እንዲህ አይነት ነገሮች ደግሞ እንደዚህ አይነት ትንግርቶች እኛን መልካም ስራ እንዳንሰራም የሚከለክሉን አይደሉም። እኛም ክፉ ስራ እንዳንሰራም የሚከለክሉን ነገር አይደሉም። ምክንያቱም ብዙ ሰው ግን በእንዲህ አይነት አልዋልታ ነገር ዝም ብሎ በልማድ የሚነገረውን ሁሉ እንደ ትክክለኛ እንደ ዶግማ አይነኬ ሃይማኖት ስርዓት አይነት አድርጎ በዚህ ዘመን ጽድቅ ስራ መስራት አይቻልም፣ በዚህ ዘመን ንስሐ መግባት አይቻልም፣ በዚህ ዘመን መቁረብ አይቻልም እያለ ራሱን በአልዋልታ ወሬ የገደለ ትውልድ ብዙ ነው። ነገር ግን እንደሱ አይደለም። እንደዛ ሆኖ ቢሆን ይሄ በዚህ ዘመን ያለው ትውልድ ሁሉ ሲኦል ይገባል ማለት ነው። የተነገረለት ዘመን ነው ከተባለ እኮ እንደ 5500 ዘመን ጭራሽ ገነት የተዘጋ መልካም ስራ መስራት የማይቻልበት መምህራን ማስተማር የማያስፈልግበት ቁረቡ ጽደቁ ማለት የማያስፈልግበት ዘመን ነው ሊባል እኮ ነው። ያ ሆነ ማለት ደግሞ ነው የሁሉ የቤተ ክርስቲያን ስርዓት እንደዚህ ተብሎ ደግሞ አልተነገረም። ሁሉ ጊዜም ቢሆን ዘመንን ክፉም ደግም የሚያደርገው በዘመኑ ውስጥ ያለው ሰው ነው። ዘመንን ደግም ክፉም የሚያደርገውና ይሄ ነው። እግዚአብሔር 7ቱን ዕለታት፣ ወራትን፣ ሳምንታትን፣ ዓመታትን ሲፈጥር ሁሉንም ባርኮ ቀድሶ ነው ያመጣው። ለውጡ ምንድን ነው? እኛ ክፉ ከሰራን ክፉ ዋጋ እናገኛለን፣ መልካም ስራ ከሰራን መልካም ነገር እናገኝበታለን ነው። እምነትና ዘመናዊነት እንግዲህ ዘመናዊነት ማለት እንግዲህ ምሁራኖች በተለያየ አባባል ሊፈቱት ይችላሉ። ብቻ ግን ዘመኑ የሚያመጣውን የፈጠረውን ጥበብ ዘመኑ ያመጣውን ስልጣኔ መጠቀም ነው።
ይህን ከሃይማኖት ጋር እንዴት ማድረግ ይቻላል ከተባለ እንግዲህ በዘመናት ብዙ አይነት ጥበቦች ይፈጠራሉ፣ ፍልስፍናዎች ይፈጠራሉ። ደግሞም የሚረሱ ፍልስፍናዎችና ጥበቦች ሊኖሩ ይችላሉ። በሌላ ጥበብ በሌላ ፍልስፍና የሚተኩ ማለት ነው። የድሮ የአባቶቻችን ጥበብ አሁን በሌላ አይነት ተቀይሮ ሊሆን ይችላል፣ የማይቀየርም ሊኖር ይችላል። ብቻ ግን ዘመን አዳዲስ ነገሮችን ያፈልቃል፣ አዳዲስ ምሁራንን ያወጣል፣ አዳዲስ ደራሲያንን ያወጣል፣ አዳዲስ ማሽኖችና አዳዲስ የተለያዩ መሳሪያዎችን የሚያመርቱ ምሁራንን ሊፈጥር ይችላል ዘመን ማለት ነው። ስለዚህ ይህን ከሃይማኖት ጋር እንዴት እናያይዘው ወይ እንዴት እንጠቀመው ከተባለ አባቶቻችን ምን ይላሉ? ሃይማኖት እንደ አባቶቻችን፣ ስልጣኔ እንደ ዘመናችን ይላሉ። ስልጣኔ እንደ ዘመናችን እና ያን ዘመኑ ያመጣውን ስልጣኔ ቀድሰን ለሃይማኖት አገልግሎት ማዋል ነው። ለሃይማኖት አገልግሎት ማዋል። ለምሳሌ እንደ ቅዱስ ጳውሎስ ድሮ በእግራቸው ነው ዓለምን ዞረው ያስተማሩት። ሲያስተምሩም ማይክም አልነበረም። አንድ ጊዜ እዚህ ቦታ ላይ ያስተማሩት ተቀርጸው ወደ ሌላ ሀገር ላሉ ሰዎች እንዲሰማ ቪዲዮም አልነበረም። አንድ ቦታ ሆነው አስተምረው በቴሌቪዥን በሁሉም ቦታ ተደራሽ እንዲሆን ያሁኑ ዘመኑ ሊቃውንት አንድ ቦታ ላይ ቁጭ ብለው አስተምረው ትምህርታቸው ግን በዓለም ሊዳረስ ይችላል። ለምን? የዘመኑ መሳሪያ ስላገዛቸው። ቅዱስ ጳውሎስ እንደዚህ ያለ አላገኙም። የአሁኑ ሊቃውንት ደግሞ ሲያስተምሩ ዘመኑ ያመጣው መሳሪያ እንግዲህ ዘመኑ የሚፈጥረው ግዴታ ለወንጌል መስበኪያ ብሎ ላይሆን ይችላል። ቴሌቪዥኑም፣ ቲክቶክንም፣ ዩቲዩብንም የተለያዩ ሚዲያዎችን የሚፈጥራቸው ለራሱ ሀሳብ ወይ ደግሞ ለማንኛውም መገልገያ ሊሆን ይችላል የሚፈጥረው። እኛ ደግሞ ዘመኑ ያመጣቸውን ማንኛውም ስልጣኔዎች ለቤተ ክርስቲያን እንዲጠቅም ለአገልግሎት ለወንጌልም ሆነ ለእርዳታም ሆነ ለአንድነትም ሆነ ለመሰባሰብም ሆነ ስራ እየሰራን ትምህርት እየሰማን ስራችን እንድንሰራ ለማድረግም ለአጠቃላይ ቤተ ክርስቲያን መሄድ የማይችሉ በስደት ሀገር ላሉትም ሰዎች ይሄ ሚዲያ አሁን እየጠቀመ ነው። የትም ሀገር ሆነው ምን እየሰሙ ነው? የቤተ ክርስቲያን ትምህርት እየሰሙ ነው። የቤተ ክርስቲያን ትምህርት እየሰሙ ነው። ስለዚህ መቀደስ ነው የሚያስፈልገው። ዘመኑን የሚያመጣውን ነገር እርኩስ ነው ማለት አይቻልም። ዘመኑ የሚያመጣውን ሁሉ ኃጢአት ነው ማለት አይቻልም። ኃጢአት የሚሆኑ ነገሮች አሉ። ኃጢአት የሆነውን ትተን ለቤተ ክርስቲያን አገልግሎት የሚውሉ በጣም ዘመኑ የሚያመጣቸው ብዙ ነገሮች ሊኖሩ ይችላሉ። እነሱን ግን እንደየእውቀታችንና እንደየሙያችን ለቤተ ክርስቲያን አገልግሎት ማዋል ነው። ለቤተ ክርስቲያን አገልግሎት ማዋል ያስፈልጋል። ዘመኑ የሚያመጣውን ነገር እየቀደሱ ዘመኑ ለምሳሌ አንዳንድ ሰዎች ለኃጢአት ለማሰራት ክፉ ስራ ለማሰራት የሚጠቀሙባቸውን ነገሮች እኛ ደግሞ ቀድሰን ለቤተ ክርስቲያን አገልግሎት ሕዝብን ለማስተማሪያ ቤተ ክርስቲያን መሄድ አይችሉት ቤተ ክርስቲያንና ካህን የሌለበት ሀገር የሚኖሩትን ወንድሞቻችንን እህቶቻችንን ለማስተማሪያ እንዲውሉ ማድረግ ይሄ ተገቢ ነው። በተለያየ ቦታ በተለያየ አይነት እንዲሁም እኔ ዘርዝሬ ማልጨርሳቸው የተለያዩ ስልጣኔዎችና ዘመኑ ያመጣቸው የጥበብ ውጤቶች ካሉ እነሱን ለቤተ ክርስቲያን አገልግሎት እያንዳንዱ ኦርቶዶክሳዊ ሰው ለቤተ ክርስቲያን በሚጠቅም መልኩ አገልግሎት እንዲጠቀምበት መቀደስ ማለት ነው። ዘመኑ ያመጣውን መሳሪያ በአገልግሎት እኛ መቀደስ ነው ያለብን። በዚህ መልኩ ነው መጠቀም ያለብን። እንግዲህ ሁለቱ ተቃራኒ ሀሳብ ናቸው። ነፃ ፈቃድ ካለ አስቀድሞ መወሰን የለም፣ አስቀድሞ መወሰን ካለ ደግሞ ነፃ ፈቃድ የሚባል ነገር የለም ማለት ነው። ለምሳሌ ለአንድ ንጉሥ አንድ ባሪያ ቢኖረው ወይም አንድ ሰራተኛ አንድ አገልጋይ ቢኖረው እንደፈለገህ በመዋል ትችላለህ ካለው ነፃነት ሰጠው፣ ፈቃድ ሰጠው ማለት ነው። ከዚህ ቦታ እንዳትንቀሳቀስ፣ እንዲህ ያለ ስራ እንዳትሰራ ብሎ ደግሞ ትእዛዝ ካስተላለፈበት ምን ሆነ? እገዳ አስቀመጠበት ማለት ነው። እና ብዙ ሰዎች በዚህ እንግዲህ ብዙ ሀሳብ ይላሉ። እኔ የ40 ቀን እድሌ ነው የምኖረው የሚል ሰው አለ። እኔ አስቀድሞ እድሌ ሁለንተናዊ ሕይወቴ በእግዚአብሔር ተወስኗል። እግዚአብሔር ሁሉን የሚያውቅ ስለሆነ አስቀድሞ የወሰነልኝ ነው የምኖረው የሚሉ ሰዎች አሉ። ይሄ ግን አይሆንም። ምክንያቱም እግዚአብሔር ለሰው ልጅ ነፃ ፈቃድን ሰጥቶታል። ነፃ ፈቃድን ሰጥቶ ግን ምን አድርጎታል? ሕይወትን ሰጥቶናል። ለምሳሌ እግዚአብሔር አባታችን አዳምን ምንድን ነበር ያለው? ስልጣን ሰጠው፣ ሁሉን ግዛ ንዳ ብሎ ስልጣን ሰጠው። ነፃነቱን አልነፈገውም። ነገር ግን ምንድን ነው ያለው? ሕግ አስቀመጠለት። ይህችን እንጨት እንዳትበላ፣ ከበላህ ትሞታለህ፣ ካልበላህ ደግሞ 1000 ዓመት ኑረህ ዕፀ ሕይወትን በልተህ መንግሥተ ሰማያት ትገባለህ ነበር ያለው። ነፃነትን የሰጠው እንጂ ግዴታ ወይ መብላት አለብህ ወይም ደግሞ ግዴታ
እንዳትበላ ብሎ እንትኑን ወይም ግዴታ በጉልበት አላስቀረው። ምንድነው ያለው? ትምህርት ነው የሰጠው። አሁን በዚህ ምድርም ቢሆን የሚያደርገው ያ ነው። ልክ በሐዲስ ኪዳን የምንኖረው አዳም በገነት ውስጥ ተሰጥቶት የነበረ የነጻነት ነው የምንኖረው። ምናልባት በብሉይ ኪዳን አንድ ሰው በግሉ ኃጢአት የመስራትም ያለ መስራትም መብት ሊኖረው ይችላል። ግን በትውልድ የሚተላለፈው ቅጣት ግን አይቀርለትም ነበረ። በሐዲስ ኪዳን በተለይ ደግሞ እንደዚህ የለም። በብሉይ ኪዳንም ቢሆን ደግ የሰሩ ሰዎች ነበሩ፣ ክፉ የሰሩ ሰዎች ነበሩ። ለምሳሌ እነ አብርሃም ደጋግ ሰዎች ነበሩ። እነ ይስሐቅ ደጋግ ሰዎች ነበሩ። እነ ኤሳው ደግሞ ክፎች ነበሩ። እነ ኢዮብ ጻድቃን ነበሩ፣ በእግዚአብሔር ዘንድ የተመሰገኑ ነበሩ። ሌሎች ሰዎች ደግሞ በጣም ጨካኞች የሆኑ ሰዎች ነበሩ፣ በጣም ክፎች የሆኑ ሰዎች ነበሩ፣ ደጋግ የሆኑ ሰዎችም ነበሩ። ይሄ እግዚአብሔር እነዚያን ስለመረጣቸው እነዚያን ስላልመረጣቸው ብቻ አይደለም። በተሰጣቸው አእምሮ፣ በተሰጣቸው መልካም ስራ፣ በተሰጣቸው በተማሩት ትምህርት መልካም ስለሰሩበት ነው። ስለዚህ የሚያስፈልገው ትምህርትን ተምሮ መልካም ስራ መስራት ነው እንጂ እግዚአብሔር ለማንም አላዳላም። መንግስተ ሰማያት ለመግባት የተወሰኑ ሰዎችን አልመረጠም። ገነት ለመግባት የተወሰኑ ሰዎችን ብቻ አይደለም የጠራው። መልካም ስራ ለመስራትም የተወሰኑ ሰዎችን ብቻ አይደለም የጠራው። ለምሳሌ ጌታችን ኢየሱስ ክርስቶስ ሲሞት ለተመረጡት ብቻ አይደለም የሞተው። ኃጥአንንም ሊምር ይቅር ሊል ጻድቃንንም የበለጡ ጻድቃን ሊያደርግ ነው የመጣው ኢየሱስ ክርስቶስ እንጂ ለተመረጡ ብቻ አይደለም የተሰቀለው። ፈቃዱም ቢሆን እስመ ኩሉ ፈቃዱ ድህነተ ዓለም ውእቱ እንዳለ ዮሐንስ አፈወርቅ የእግዚአብሔር ሁሉን ፈቃዱ ምንድነው ከተባ ዓለም በሙሉ እንዲድን ነው እንዳለ የእግዚአብሔር መዳኛው እንዲያር ነው። እንግዲህ በእርግጥ ዳዊት እምከርስ ስህቱ ወነበቡ ሐሰተ ከእናታቸው ማህፀን ጀምረው ሳቱ ሐሰትንም ተናገሩ ይላል። አሁን ይሄን አባቶቻችን ምን ብለው ነው የተረጎሙት? አሁን በእናት ማህፀን ውስጥ ሆነው ኃጢአት የሚሰሩ ሆነው አይደለም ይላል። በእናታቸው ማህፀን እያሉ ኃጢአትንም እንስራ ካሉ ኃጢአት የሚሰሩበትን አካል፣ ጽድቅም እንስራ ካሉ ጽድቅ የሚሰሩበትን አካል ማግኘታቸውን መናገር ነው። ያ የተሰጣቸው በእናታቸው ማህፀን ስለሆነ ጽድቅ ሰርተው የሚከበሩበት አካልና ኃጢአት ሰርተው የሚዋረድበት አካል በየት ነው የተሰጣቸው? በእናታቸው ማህፀን ነው የተሰጣቸው። ለዚያ ነው ከእናታቸው ማህፀን ጀምረው በደሉ የተባለ እንጂ በእናት ወድ ውስጥ ኃጢአት የሚሰራ ሆነው አይደለም ብለው ተርጉመውታል። እዛ ቅዳሴያችን ላይም ያለው ከእናቱ ሕፃኑን ከአባቱ አብራክ ወደ እናት ማህፀን የምትልከው በዚያም ደግሞ የሚጸድቅበትን የሚደህይበትን ድሃ የሚሆንበትን የሚበለጽግበትን የምትሾም የ40 ቀን ሀብቱን የምትሰጠው ይላል። ይሄ ማለት ምን ማለት ነው? አንድ ሰው አካል ዘያክል የሚሰጠው በ40 ቀን ነው። ወይም ደግሞ ከእናት በኩል የተከፈለው ደም ከአባት በኩል የተከፈለው ዘር አንድ ዕለት ጽንስ ሲሆን የዕለት ጽንስ ይሆናል። ውሃ ነው እየረጋ ከዛ ምን ይሆናል? 40 ቀን ሲሞላው ሙሉ አካሉ ተሰርቶ ያልቃል ማለት ነው። እስከ 40 ቀን ድረስ ሙሉ አካሉ ተሰርቶ አያልቅም። 40 ቀን ሲሞላው ነው ሙሉ አካሉ የሚሰራው እና መልካም ተግቶ ከሰራ ሀብታም የሚሆንበትን ከሰነፈ ደግሞ ድሃ የሚሆንበትን አካል ምን ትለዋለህ? ትሰጠዋለህ በ40 ቀኑ ማለት ነው። እንደገና ደግሞ ከጾመ ከጸለየ ንስሐ ከገባ ቅዱስ ቁርባን ከተቀበለ ሕገ ወንጌልን ከጠበቀ ምግባራት ትሩፋትን ከሰራ የሚጸድቅበትን የሚከብርበትን አክሊል የሚያገኝበትን አካል በ40 ቀን ትሰጠዋለህ። ካልጾመ ካልጸለየ ንስሐ ካልገባና በሕገ እግዚአብሔር ካልተመራ ደግሞ እንደ ልቡ ኃጢአት ከሰራ ደግሞ ምን የሚሆንበትን ኃጥእ ሆኖ እንዲፈረድበት የሚፈረድበትን አካል ምን ትለዋለህ? በ40 ቀኑ ትሰጠዋለህ ማለት ነው እንጂ እግዚአብሔር ለተመረጡ ሰዎች ብቻ ገነት ከሆነ ገነት የሚከፍተው እዚህ ላይ ምን ያስፈልጋል? ሐዋርያትን ዓለምን ሁሉ ምን በሉ ነው ያላቸው? አስተምሩ ነው ያለ። ሁሩ ወመሐሩ ውስተ ኩሉ አጽናፈ ዓለም ወስብኩ ወንጌለ ለኩሉ ፍጥረት ነው ያላቸው። ሂዱና ዓለምን ሁሉ ምን አለ? ውስተ ኩሉ አጽናፈ ዓለም ከምድር ጫፍ እስከ ምድር ጫፍ ሂዳችሁ ምን በሉ? ወንጌልን አስተምሩ። ከዛ አስተምሩ ለፍጥረት ሁሉ ወንጌልን ስበኩ ነው ያላቸው። ለፍጥረት ሁሉ ነው የተባለው። ለፍጥረት ሁሉ ወንጌል እንዲሰበክ ያስፈልገው ለምንድን ነው? ፍጥረት ሁሉ እንዲድን ምን ስለሆነ? የእግዚአብሔር ፈቃዱ ስለሆነ። ፍጥረት ሁሉ እንዲያምን ምን ስለሆነ? የእግዚአብሔር ፈቃዱ ስለሆነ። ፍጥረት ሁሉ እንዲጠመቅ ልጅነት እንዲያገኝ ቅዱስ ቁርባን እንዲቀበል መንግስተ ሰማያት እንዲገባ ምን? የእግዚአብሔር ፈቃድ ስለሆነ ለሐዋርያት የላካቸው ምን እንዲያደርጉ ነው? ፍጥረትን በሙሉ እንዲያሳምኑ ነው እንጂ የኔ የመረጥኳቸውን ብቻ እየለያችሁ ምን በሉ አላላቸው፣ አሳምኑ አላላቸውም። መጽሐፍትም ሲጻፉ እግዚአብሔርም ያለው ምንድን ነው? ለምን ይፈርድባቸዋል? ተልቤ ለምሳሌ ለፍርድ ሲመጣ ምን ይላቸዋል? ወያቀውሞሙ ለአባግዕ በየማኑ ወለአጣሊ በጸጋሙ። ፍየሎችን በግራ ያቆማቸዋል፣
በጎችን በቀኝ ያቆማቸዋል። በግ ጻድቃን ናቸው፣ ፍየል ኃጥአን ናቸው። ወደዚህ ዝርዝር አንገባም። ግን ምንድነው የሚላቸው? ረህብኩ አብላዕክሙኒ ጻድቃንን ምን ይላቸዋል? ተርቤ አብልታችሁኛል ይላቸዋል። ኃጥአንን ደግሞ ረህብኩ ወኢያብላዕክሙኒ ስራብ አላበላችሁኝም ይላቸዋል። ስላበ እንግዲህ እግዚአብሔር እነዚህን እንዲያበሉት መልጧቸው ከሆነ በግራ የቆሙትን ደግሞ እንዳያበሉት ሳይመርጣቸው ቀርቶ ከሆነ ለምን ይፈርድባቸዋል? የሚፈርድባቸዋል። እግዚአብሔርን አሁን እዚህ ጋር በጣም እግዚአብሔርን ጨካኝና ክፉ የሚያደርግ ትምህርት ነው ይሄ ትምህርት እና ፍርድ ያለውም ነፃ ፈቃድ ስለተሰጠን በዚያ ላይ ደግሞ ዋጋውን ከነህጉ ዋና ህጉ ስርዓቱን ከነፍርዱ ነው የነገረን እግዚአብሔር ከነሽልማቱ ብናደርገው የምናገኘውን ክብር ባናደርገው ደግሞ ህጉን ባንፈጽመው ደግሞ የሚያገኘን መከራ ነግሮናል። መንግስተ ሰማያት ብሎ ከነ ክብሩ ከነ ተስፋው ጽድቅ ለሰሩት አስተምሯል። ገሃነመ እሳት ብሎ እሳቱ የማይጠፋ ትሎ የማያንቀላፋ ብሎ ደግሞ ምን ብሏል? ላልሰሩ ሰዎች የሚያገኛቸውን መከራ አስተምሯል። ከዛ ምንድነው ያለው? መልካም ስራ ስሩ ብሎ ምን ማድረግ እንዳለብን ነግሮናል። እና ወንጌል የተነገረው ለሁሉ፣ ነቢያት ያስተማሩት ለሁሉ፣ ኦሪትም የተሰራችው ለአጠቃላይ ለሁሉ ለሚያምንባት ነው። ወንጌልም የተሰራችው ለሁሉም ነው። የሰው ድርሻ ግን ምንድነው? ተቀብሎ መስራት የራሱ ድርሻ አለው። ተቀብሎ አለመስራት ምን አለው? የራሱ ድርሻ አለው። ከዚህ የተነሳ እግዚአብሔር እኔ እንድታምን እንድትድን እንድትጸድቅ ሰጥቼ ስላልሰራህበት አልፈልግም ማለት ስለሆነ ራስ በመረጥከው ምርጣ ወደ መረጥከው ስራ ሂድ ብሎ ይፈርዳን ማለት ነው። ሌላው ያ ባይሆን ሽልማትም አይኖርም። የጻድቃን የሰማዕታት ክብር አይኖርም። ጻድቃንሰ የምስብኢተ ይእደ ይበርሁ በመንግስት አቡሆሙ ዘበሰማያት። ይኸው ጻድቃን በመንግስተ ሰማያት በአባታቸው መንግስት በመንግስተ ሰማያት ከፀሐይ 7 እጅ አብርተው ይኖራሉ ይላል። ይሄ ክብር የሚሰጠው ምርጫቸውን ተጠቅመው የተጠሩበትን ጥሪ ተጠቅመው ምን ስላሉ ወይም ደግሞ እግዚአብሔር ያዘዘውን ሕግ ስለፈጸሙ ነው። አለመፈጸም ይችላሉ። ከዚህ የተነሳ አንድ ሰው ኃጢአት በሰራ ጊዜ ኃጢአት ይባላል፣ የኃጢአት ውጤት ያገኛል። ወደ ንስሐ በተመለሰ ጊዜ ደግሞ ጻድቅ ይባላል፣ የጽድቁ የንስሐውን ውጤት ያገኛል እንጂ እግዚአብሔር ይህን አያደርግም። እግዚአብሔር አስቀድሞ የመረጣቸው ሰዎችን ብቻ የሚያድን ከሆነ ምን ሆነ? ግማሹን ለሲኦል የፈጠረው ማለት ነው። ግማሹን ለሲኦል እንዲህ ተብሎ ደግሞ የተጻፈ ነገር የለም። እግዚአብሔር የሁላችንም አባት ነው። እግዚአብሔር ለሁሉም ያዝናል። እግዚአብሔር ሁሉም እንዲድኑ ፈቃዱ ነው። የሰው ልጅ ግን ምን አለው? መቅድመ ወንጌል ላይ ምን ይላል? ነፍስን ከመይኩን እከያቲሃ ወሰናያቲሃ ላይሊሃ ይላል። ምን ማለት ነው? ነፍስን የፈጠራት እግዚአብሔር በራሷ ፈቃድ እንድትመራ አእምሮ ክፉና ደጉን እንድትለይ አድርጎ አእምሮ ያላት ለባዊት የምታውቅ አድርጎ ፈጠራት። ይሄ ማለት እንድታውቅ ክፉና ደጉን እንድትለይ አድርጎ ነፍስን የፈጠራት ይላል። ክፋቷን በራሷ ፈቃድ እንዲሆን ጽድቋን መልካም ስራዋን በራሷ ፈቃድ እንዲሆን ነው ይላል። ከመይኩን ሰናያቲሃ ማለት መልካም ስራዋን በራሷ ምርጫ ማንም ሳያስገድዳት በራሷ ምርጫ የምታገኘውን ዋጋ መልካም ስራ ብትሰራ ብትጋደል ብትጾም ብትጸልይ ንስሐ ብትገባ አስራት በኩራት ብታወጣ ተግታ ብትጸልይ ብትመጸውት መልካም ነገር እንደሚያገኛት በመንግስተ ሰማያት የሚሰጣትን ክብር አውቃ በራሷ ፈቃድ ወስና መርጣ እንድትሰራ ነፍስን ለባዊት አድርጎ ሰራት። ኃጢአትም ስትሰራ ደግሞ በማንም ሳያስገድዳት በራሷ ፈቃድ ኃጢአትን ሰርታ የኃጢአቷን ውጤት በራሷ ፈቃድ እንዲያገኛት ነፍስን ምን አድርጎ ፈጠራት ይላል? ሕያዊት ለባዊት አእምሮ ያላት መምረጥ መወሰን የምትችል አድርጎ ፈጠራት ይላልና እግዚአብሔር ይሄንን ክፉና ደጉን ወይም ደግሞ ዓለም አልፈጠረም። የክፉ አምላክ አለ የደግ አምላክ አለ የሚሉ መናፍቃን ነበሩ። እነዚህ ግኖስቲካውያን የሚባሉት ደግ አምላክ አለ ደግ ደጉን ፈጠረ፣ ክፉ አምላክ አለ ደግሞ ክፉን ፈጠረ የሚሉ ነበሩ። እንደሱ አይደለም። ሁለት አምላክ አይደለም ያለው በዚህ ምድር፣ አንድ እግዚአብሔር ነው ያለው። አንድ እግዚአብሔር ነው። ስማ እግዚአብሔር እስራኤል አሐዱ ውእቱ እግዚአብሔር አምላክ ከእስራኤል አምላክ እግዚአብሔር አንድ ነው፣ እሱን ስሙ ተብለናል። አንድ እግዚአብሔር ነው ያለ፣ ሌላ ፈጣሪ የለም። ሌላ ፈጣሪ የለም። አንድ እግዚአብሔር ነው ያለ። ሰማይና ምድርን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው ያለው። ከዛ በኋላ ደግሞ በሰማይና በምድር ያሉ ፍጥረታትንም እግዚአብሔር እንደፈጠራቸው በዝርዝር መጽሐፍ ላይ ተጽፈዋል። በዝርዝር ሌላ ፈጣሪ የለም። እግዚአብሔር ደግሞ ሁሉንም ፍጥረት ሲፈጥር መልካም እንደሆነ አየ ነው ያለው። እንዲያውም ሰው ላይ ሲደርስ እንዲያውም ምንድን ያለው? ወፍስሐይኒ ጥቀ በእጓለ እመሕያው። እንደው ሰሎሞን ምን አለ? የሰውን ልጅ በመፍጠሬ ደግሞ እጅግ እደሰታለሁ አለ። ሁሉንም መልካም እንደሆነ አየሁ።
የሰው ልጅ በሰው ልጅ ደግሞ እጅግ ደስታ ይበዛል ብሏል ሰሎሞን። ስለዚህ የሰው ልጅ አልቆ አክብሮ ነው የፈጠረው። አዳምን በመልኩ ነው የፈጠረው፣ በአርአያው ነው የፈጠረው። ይሄ የሰው ዘር የተባለው ደግሞ ከአዳም ነገድ ነው የወጣው፣ ከአዳም ነገድ ነው የመጣው። አዳምን ጥንቱንም እግዚአብሔር በዚህ ምድር መከራ እንዲቀበል አይደለም የፈጠረው። የት እንዲቀመጥ ነው የፈጠረው? ገነት እንዲቀመጥ ነው የፈጠረው። እግዚአብሔር በዚህ ምድር መከራ እንድንቀበል ያደረገው የራሳችን ኃጢአት ነው። አሁንም ቢሆን እያጨድን ያለነው የኃጢአታችን ውጤት ነው እንጂ እግዚአብሔር በእኛ ላይ ክፉ እንዲመጣ ፈቅዶ አይደለም። የኃጢአታችን፣ ያለመስራታችን፣ የክፋታችን፣ የዘረኝነታችን፣ የመከፋፈላችን ውጤት መከራውን እያገኘን ነው እንጂ እግዚአብሔር ምን አላለም። እግዚአብሔር መከራ እንዲደርስብን ፈቃዱ አይደለም። በእኛ በመረጥነው ምርጫ ነው እንጂ እግዚአብሔርማ ጥንቱንም ሲፈጥረን እንዲህ እየተሰደድን እንድንኖር ነው እንዲህ የፈጠረን። እግዚአብሔር ጥንቱን ሲፈጥረን በገነት አይደል ያስቀመጠን። ስለዚህ ያጠፋነው ራሳችንን፣ አሁንም ያጠፋነው ራሳችንን። ብንመለስም ደግሞ ወደ እግዚአብሔር የምንከብረው፣ የምንጸድቀው፣ የምንድንለው እኛ ነን። ከዚህ ውጭ ግን አጓጉል ምክንያት እያበጁ ራስን ማታለል አያስፈልግም። እኔ የ40 ቀን እድሌ ነው ምናምን እየተባለ እግዚአብሔር በሰማይ እንደዛ ብሎ አይምርህም። ምንድን ነው? ተርቢያ አብልታችሁኛል፣ ገነት ግቡ። ተርቤ አላበላችሁኝም፣ መንግስተ ሲኦል ግቡ። ታስሬ ጠይቃችሁኛል፣ ገነት ግቡ። ታስሬ አልጠይቃችሁኝም፣ ፍርዱም አንድ አይነት ነው፣ ወደ ሲኦል ግቡ። እንግዳ ሆኜ ብመጣ ተቀበላችሁኛል፣ ገነት ግቡ። እንግዳ ሆኜ ብመጣ አልተቀበላችሁኝ፣ የት ግቡ? ሲኦል ግቡ። እንደገና ብታመም ጠይቃችሁኛል፣ ገነት ግቡ። ብታመም አልጠይቃችሁኝ፣ ምን አለ? ሲኦል ግቡ ነው። ስለዚህ መልካም ስራ ሰርተሃል፣ ገነት ግባ፣ ሽልማት ነው። መልካም ስራ አልሰራህም፣ ሲኦል ግባ፣ ምርጫህ ነው። ስለዚህ የሁሉ ፍርድ ያለው ጻድቃንን በመልካም ስራቸው የሚሸለሙት ምን ስለሆነ ነው? በራሳቸው ምርጫ እኛ የእግዚአብሔር ክብር እንፈልጋለን፣ የገነት መንግስተ ሰማያት ይሻለናል ብለው ስጋቸውን ለተጋድሎ አሳልፈው ሰጥተው የተጋደሉት በመንግስተ ሰማያት ይከብራሉ። ነግ ሰለስት ሲሉ ንስሐ ሳይገቡ በተለያየ ምክንያት ራሳቸውን እያታለሉ ባልባልታ ወሬ ራሳቸውን እያታለሉ ንስሐ ሳይገቡ ሳይቆርቡ ሳይጾሙ ሳይጸልዩ የቀሩት ደግሞ የት ይሄዳሉ? ወደ ሲኦል ይገባሉ። ጌታም በምሳሌ እኮ ተናግረዋል። መብራቱን ከነዘይቱ የያዙት ሙሽራውን ተቀብለው ከሙሽራው ጋር ወደ ሰርግ ቤት ሄዱ አለ። መብራቱን ይዘው ግን ዘይቱን ያልያዙ ሰዎች ደግሞ ዘይት ስለሌላቸው መብራቱ ደግሞ ያለ ዘይት ስለማይበራ ምን ሆነ? በጨለማ ከሱ ጋር መሄድ ስለማይችሉ ቀሩ፣ በሩ ተዘገባቸው አለ እኮ። ስለዚህ ምንድን ነው ያላቸው? መንግስተ ሰማያት ከሙሽራው ጋር ወደ ሰርግ ቤት እንድትገቡ ምን ግዙ ነው ያላቸው የተባሉት? ዘይት ግዙ፣ ሂዱ ገዝታችሁ ነው የተባሉት። ከየት ነው የሚገዛው ዘይቱ ከተባለ ከመምህራን መማር። በምጽዋት ከሆነ የተራቡትን በማብላት ዘይት ይገኛል። በትምህርት ከሆነ ደግሞ ከመምህራን ሃይማኖትን ምግባርን ተምሮ ይጸደቃል። ከዛ ደግሞ ስጋው ደግሞ ተቀብሎ መልካም ስራ መስራት። ይሄ ነው ዘይት የተባለው። ይህንን የሰሩ እንግዲህ ዘይት ተብሎ የተነገረው ምግባርን የምግባርን ስልቱን የሃይማኖትን ደግሞ አሁን ቀኖናውን ስርዓቱን ከመምህራን ተምረው የተማሩትን ትምህርት ደግሞ ምጽዋትን የምግባራትን በየስልቱ ምግባሩን መስራት የሃይማኖትን ሕግ ደግሞ በየስርዓቱ የጠበቁት ሰዎች የት ይገባሉ? መንግስተ ሰማያት ከሙሽራው ጋር ክርስቶስን ተቀብለው ይገባሉ። ዘይት የተባለው ደግሞ ምግባር ሃይማኖት የሌላቸው ሃይማኖትም ኑሯቸው የምግባር ሕገ እግዚአብሔርን ያልጠበቁትን ምግባር የሌላቸውን ደግሞ እነዚህ ደግሞ የት ገቡ? ወደ ሲኦል ገቡ። ወይም ደግሞ ከሙሽራው ጋር መንግስተ ሰማያት ሳይገቡ ቀሩ። ይሄ በራሳቸው ስንፍና ነው፣ በራሳቸው ስንፍና ያደረጉት ነው። ስለዚህ አሁንም ቢሆን አንድ ሰው የሚከብረው በራሱ ፈቃድ ልቡ ከተጋ እግዚአብሔር ይቀሰቅሰዋል። እንዲህ ተብሏል እኮ ንቃህ መዋቲ ወክርስቶስ ያበረህ ለከ ያለው እኮ ቅዱስ ጳውሎስ ይሄን ነው። ሟች ሆይ ህሊናህ የሞተብህ ልብህ የሞተብህ ሰውነት ለመልካም ስራ የደከመብህ ሰው ሆይ አንተ ያቅምን ለመስራት ምን በል ተነስ። ከዛስ እግዚአብሔር ይረዳሃል። ቅዱስ ጳውሎስም ቅዱስ ጴጥሮስም ወህዳተ ሐሚመክሙ ውእቱ ይፈጽም ለክሙ ይላል። እናንተ ጥቂት መከራ ተቀብላችሁ እግዚአብሔር ከዚያ በኋላ የበለጠውን ስራ እንድትሰሩ ያደርግላችኋል። እሱ የበለጠውን ክብር ይሰጣችኋል ይላልና መልካም ስራ ለሰራ ሰው ዋጋውን፣ ክፉ ለሰራ ሰው ምን ይላል? ፍዳውን። ምንድነው? ይህን ዓለም አለ ጌታችን ኢየሱስ ክርስቶስ ምንት ይበቆ ለሰብ ለመኩሎ አረም ለብሃ ወነፍስ ሀጉለ የሰው ልጅ ይህንን ዓለም ቢገዛ ቢነዳ የነፍሱን መድኃኒት ካላገኘ ምን ይረባዋል? የሚጠቅመዋል አለ። ከዛስ እስመሃለወ ለወልደ እጓለ እመሕያው ይምጻ በስብሐተ አቡሁ የሰው ልጅ በአባቱ ጌትነት በግርማ